አዋጅ 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 ያልሰማ ይስማ፣ የሰማ ለሁሉም ያዳርስ። የተዋሂዶ ልጆች አዋጅ ለሁሉም የተዋሂዶ ልጆች አዋጅ ለሁሉም ኦርቶዶክሳዊ ወጣት ይሁን። የተዋሂዶ ልጆች ቤተክርስቲያን እየተደፈረች ነው። የተዋሂዶ ልጆች ቤተክርስቲያን ክብሯን እያጣች ያለችበት ዘመን ነው። የተዋሂዶ ልጆች የክህነት ማዕረግ የረከሰበትና ዝቅ ያለበት ዘመን ነው። ሁሉም ኦርቶዶክሳዊ ወጣት፣ ሁሉም የተዋሂዶ ልጅ ይህን ነገር ሊያስቆም ያስፈልጋል። በዚህ ዘመን በዚህ ጊዜ ዲያቆን እገሌ ካህን እገሌ የማይባል የለም። ብዙዎቹ በክህነት አገልግሎት እየቀለዱ፣ በመምህራን ክብር እየቀለዱ፣ በመምህራን ማዕረግ እየቀለዱ እንደፈለጋቸው ዲያቆን እገሌ እየተባሉ የማይሰልሱ፣ የማይቀድሱ፣ የማይወድሱ፣ እግዚአብሔርን የማይጠሩ፣ ስመ እግዚአብሔርን የማያውቁ የአቡጌዳ ሽፍታዎች ነገር ግን ዲያቆን እገሌ ካህን እገሌ መልአከ እገሌ ተብለው ተሰይመው በቤተ ክርስቲያን የሚያሾፉ ብዙ ሰዎች ተከስተዋል። እነዚህን ወጣቱ ሊያስቆም ያስፈልጋል። እነዚህን ወጣቱ ሊመለከታቸው ያስፈልጋል። ብዙ ወጣት አለ ለሃይማኖቱ አንገቱን የሚሰጥ፣ ብዙ ወጣት አለ ስለ ሃይማኖቱ የሚገደው፣ ብዙ ሰው አለ ኦርቶዶክሳዊ ክርስቲያን ሆኖ በክርስትና በእግዚአብሔር ፍቅር የነደደ፣ በካህናት አገልግሎት የነደደ። ስለዚህ እነዚህን የአቡገዳ ሽፍታዎች ለብዙ ዘመናት በቤተ ክርስቲያን ተሰግስገው የማይሰልሱ የማይቀድሱ ዲያቆን እገሌ ተብለው ግን በስም የሚጠሩ እግዚአብሔርን የማያውቁ አቡጌዳ ብለው የማያውቁ የማያነቡ የአቡጌዳ ሽፍታዎች ብዙ ናቸው። ስለዚህ እነዚህ ሊቆሙ ያስፈልጋል። እነዚህን ወጣቱ ሊመለከታቸው ያስፈልጋል። በቃችሁ ሊባሉ ያስፈልጋል። የቤተ ክርስቲያን ሊቃውንት፣ ጳጳሳት፣ ሲኖዶሱ እነዚህን የአቡጌዳ ሽፍታዎች ሊያስቆማቸው ያስፈልጋል። ክህነት የሚኖራቸው ክህነት የሚያገኙ ከሆነ ክህነት ይሰጣቸው። አለበለዚያ ደግሞ 60 70 80 ዓመት እየሆናቸው 50 እየሆናቸው በ40 ዓመታቸው በ60 ዓመታቸው በ50 ዓመታቸው በ70 በ80 ዓመታቸው በ90 ዓመታቸው ዲያቆናት ተብለው መሞት የለባቸውም፣ መኖር ያለባቸውም። አካሄዱ እንደዚህ አይደለም። ቤተ ክርስቲያን ሕግ ፈርሷል፣ ቀኖና ተጥሷል፣ ስርዓት ተገልስሷል ትላለች። ሲኖዶስ ሊመለከተው ያስፈልጋል። ወጣቱ አቤት ሊል ያስፈልጋል። ህዝበ ክርስቲያኑ ሊጸልይ ሊያጤነው ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ እንመለሳለን። እስከዚያው ቸር እንቆይ።